አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተወደዳችሁና የተከበራችሁ ቤተሰቦቼ፣ ውድ ኢትዮጵያውያን የሀገሬ ልጆች እንደምን አላችሁልኝ? እኔ ጋር ሁሉ ሰላም፣ ሁሉ ጤና አልሐምዱሊላህ ረብል ዓለሚን። ውድ ቤተሰቦቼ እንግዲህ ያው እንደምታዩት ይህን 2 ቀን ብርድ ነውና ልጆቼ እስኪ ሞቅ ያለ ነገር ውስጣችንን የሚደፋ ነገር የሚያሞቅ ነገር ስሪልን አሉኝና ለምን ሰሊጥ አልሰራላቸውም ብዬ ከዛ ድጃጄን ቆረጥኩኝና ሁለት ቦታ በባዶ ውሃ ቡሃራችን ቀረፋና ኸል አድርጌ ቀቀልኩት ማለት ነው። ከዛ በኋላ ድጃጁ ከበሰለ በኋላ ከግማሽ ሰዓት በኋላ ድጃጁን አወጣሁና አልጣ ምናምን አደረኩና በፎርም ውስጥ አስገባሁ። በፎርም ውስጥ ጨመርኩት ማለት ነው። ከዛ በኋላ ሩዝ መስሪ አጠብኩና እንደዚህ በምታዩት ደረጃ ሰራሁላቸው ማለት ነው። ሀባይቦቼ ያው ወቅቱ ብርድ ስለሆነ ድጃጁን በዚህ መልክ እንደዚህ አስቀምጨዋለሁ ማለት ነው። ፍሩም ውስጥ ያው ትንሽ ይቀረዋል፣ አልሐመረም። ሲሐምር ኢንሻአላህ በእዝኒላህ